ይሄን ቪዲዮ የምሰራው ኢትዮጵያ ለመሄድ ላሰባችሁ እህቶች ነው። እኔም በቅርብ ሄጄ ነበርና መጠንቀቅ ያሉብን ነገራቶች አሉ። እነሱን እንግዲህ እኔ ካየዋቸውም ከደረሰብኝም ነገሮች ልንገራችሁ ብዬ ነው። የመጀመሪያው ምንድነው? ከቤት ራሱ ከመውጣታችን በፊት ሻንጣችንን መቆለፍ ወይንም ደግሞ በፕላስተር ይሄ ፔስታል በሚመስለው ነገር በደንብ አድርጎ መጠቅለሉን ካልቻለን ደግሞ እዛው ኤርፖርት ውስጥ ትንሽዬ ብር ከፍለን ማስጠቅለል እንችላለን። እሱ እንደዛ ከሆነ ሻንጣው አይሰበርምም፣ የተጠቀለለውንም መጥፎ ነገር ከሌለው ውስጡ አይፈቱትም። ይሄ ግን ሻንጣችን ግን ካልተቆለፈም ካልተጠቀለለም ራሱ ከፍተው የሆነ ነገር እንኳን አለበት መጥፎ ነገር ብለው እንኳን ባይጠረጥሩ ዝም ብለው ከፍተው ራሱ ቼክ ያደርጉታል። ቼክ አድርገው በዛውም ደግሞ የተመቻቸው ነገር ካለ እንደ ስልክም ሆነ ኤሌክትሮኒክስ ነገር ብቻ የተሻለ ነገር ካለ በቃ የለም ተወስዷል ማለት ነውና በተለይ ትራንዚት ለምትሄዱ ልጆች ማለት ነው። ለምሳሌ ከዱባይ በሳውዲ አድርጋችሁ ኢትዮጵያ ያው ለክፍያው ስለሚቀንስ ማለት ነው። ከሳውዲም በዱባይ ለምትሄዱ በየትም ሀገር ብቻ አቋራጭ በተለይ የምትሄዱ ሻንጣችሁን ቆልፉ ወይ አስጠቅልሉ። በጭራሽ ደግሞ ስልክን የመሰለ የተሻለ ገንዘብ የያዘን እቃ ውስጥ አታድርጉ። በእጅ ቦርሳችሁ ያዙ። እስከ 10ም እስከ ከዛም በላይ ምናምን ስልክ የሚቻል ይመስለኛል። በእጃችሁ ያዙ ማለት ነው። 7 ኬጂ ይፈቀዳል በእጅ። ሌላኛው ደግሞ የሆነች ትንሽ ሃንድ ባግ ደግሞ ትፈቀዳለች ከ7 ኬጂ ባሻገር ማለት ነው። ከ7 ኪሎ ባሻገር። ሌላኛው ነገር ደግሞ እቃ እንደበዛባችሁ ካሰባችሁና ወይንም ደግሞ እርግጠኛ ካልሆነባችሁ ይሄ ከተፈቀደልኝ በላይ ሊሆን ይችላል ብላችሁ ከተጠራጠራችሁ 2 ኪሎ 3 ኪሎ ከሆነ ችግር የለውም ያሳልፋሉ። ግን ከዛ በላይ ነው ብላችሁ ካሰባችሁና እቃውን መተወት ካልፈለጋችሁ በቃ የተወሰነ ብር በእጃችሁ ላይ ሪያል ያዙ። ሪያልም ሆነ ድራምም ሆነ ብቻ ባላችሁበት ሀገር እንትን ያዙ። እዛ እንኳን የሆነ ነገር እንትን ቢባል እቃውን መጣል ካልፈለጋችሁ ያንን ከፍላችሁ ማለፍ ትችላላችሁ ማለት ነው። እኔ በአይኔ አሁን የገጠመኝ ነገር ስላለን የሆነች ልጅ የያዘችው አንድ ቦርሳ ብቻ ነው፣ ግን 7 ኪሎ በሚባለው ቦታ ላይ እሷ ወደ 14 ምናምን ኪሎ አካባቢ ነው የያዘችው። ከዛ እጇ ላይ ምንም አይነት ብር አልነበረም። ከዛ እቃውን ሊጠሉባት ሲሉ በጣም እያለቀሰች ነበረ፣ በህዝብ መካከል ኤርፖርት ማለት ነው ዱባይ ኤርፖርት ላይና እንደዛም ያለ ነገር ስላለ ከዛ ሰው ነው ብር ስታጣ ለሰው ተበትኑ እቃዋ ለኢትዮጵያኖች ተበትኑ ግማሹን ይዘውላት እነሱ ኪሎ ስላልሞላባቸው ይዘውላት ይሄድ ነው ማለት ነው። እኔም ይዤላታለሁ። ስለዚህ ኤርፖርት ላይ ቢርበንም ቢጠማንም የተወሰነች ነገር ብቻ ለዚህም ጭምር ብንይዝ ጥሩ ነው ብዬ እላለሁኝ። ሌላኛው ነገር ደግሞ ኤርፖርት ውስጥ ከበረራ ሰዓታችን 3 ሰዓት ሚኒመም ከ2 ሰዓት ቀድመን መገኘት መቻል ይኖርብናል ማለት ነው። ምክንያቱም እዛ እንደጠበቅነው ላይሆን ይችላል፣ ሊያቆየን ይችላል እስክንጨራርስ ድረስ። በዛ ላይ ደግሞ ክራውድድ ሊሆን ይችላል፣ ሰልፍ ጠብቀን ምናምን ነገር ነውና ያ ነገር በኋላ ላይ በረራ እንዳያመልጠን ልባችንም እንዲረጋጋ ቀድመን እነኝህን 2-3 ሰዓት ቀድመን ብንገኝ ከጨረስን በኋላ ቁጭ ማለት እንችላለን። በቃ እፊት ላይ ቁጭ ማለት እንችላለን። ካልሆነ ግን የረፈደባችሁ ሰዎች ግን ምናልባት የሚረፍድባችሁ ሰዎች ግን ሰልፍ ምናምን የሚባለውን ነገር ትታችሁ ሰዓታችሁን የትኬታችሁን አይታችሁ መቼ ነው ፕሌኑ የሚነሳው በረራ ሰዓቱ ስንት ነው ብላችሁ ሰልፉን ራሱ ትታችሁ ይቅርታ አድርጉልኝ ብላችሁ ቀድማችሁ እዚህን ሰዓት ላይ በረራ ሰዓቱ ይሄው ደርሶብኛል በቃ ሊወጣ ነው ብላችሁ መቅደም አለባችሁ። እንደዛ ሆኖ በረራ ያለፈው ሰውም ስላለ ማለት ነው። ሰልፍ ምናምን እጠብቃለሁ ህጉን አከብራለሁ ሲል ሌላኛው ነገር ያው ይሄ ነው። እንግዲህ የማስታውሰውን ነገር ደግሞ ከገጠመኝ ውጪ ጨምርላችኋለሁ ኢንሻአላህ።